ማሮቼ ውዶቼ ደህና አደራችሁ፣ ሰላም አደራችሁ። እኔ ደህና ነኝ፣ እግዚአብሔር ይመስገን። ይኸውላችሁ በረሃ ነው አመጣኛለች ዛሬ በጠዋት በሌሊት በረሃ ነው ያለው የኔ ፍቅሮች፣ የኔ ማሮች። ይኸውላችሁ ይህን ሳፍ ሰውዬ ማለት ነው አርፍጄ በሌሊት መጥቼ ይህን ሳፍ ሳራፈርኩ ማለት ነው። ይህን አፍሼ ጨርሻለሁ። አሁን ደግሞ ወደ ቤታችን ልንሄድ ነው ማሮች። ይኸውላችሁ ቤታቸውን ጥርግ አርጌላቸው ማለት ነው። ቪዲዮ ለመቀረጽ ስላልተመቸኝ ነው። ቤታቸውን ሁሉ ጥርግርግርግ አርጌ የዶሮቹን፣ የወፎቹን፣ የግመሎቹን እላችኋለሁ ውዶችዬ። እዩትላችሁ በረሃ ነው፣ ሁሉም ያለ በረሃ ነው። አያችሁት የኔ ፍቅሮች? ይኸውላችሁ ግመሎች አሉ። የግመሎችን ሳር ሁላ ጥርግ አርጌላቸው ማለት ነው። ጽድት አርጌዋለሁ። ይኸውላችሁ ጠግረራ እንደዚህ ነው። አያችሁ እንዳስኩ አያችሁት? አያችሁ እንደዚህ ተብሎ ነው እንጀራ የሚመጣ። እንደዚህ ተብሎ ነው ብር ማመጣ። እሺ እንደዚህ ተለፍቶ ነው ብር። እንደዚህ ተለፍቶ የመጣውን ብር ለወንድ ልሰጥ ነው እንዴ? ኦሆ ሙቼ ነው ሳልሞት። ይኸውላችሁ እዩትላችሁ ሲያምር ወፎቹ ሲያምሩ። አንድ ልይዝ ነበር ፈራው። ከቤት ይጀደል ሴትዮቱ ደግሞ እንዳትወስቻለች። በስማም ያላቸው ግመል ያላቸው ከፍት ያላቸው ዶሮ በስማም ዶሮ እኮ ሳዲስ ጋር ነው። ብሮጥ ደከመኝ ልጃችሁ ማርያምን። ያበሻ ዶሮዎች እኮ ናቸው። እዩት እስኪ ዶሮዎቹን አያችሁ ሲያምሩ በጣም እዩልሽ። ይናከሳሉ ደግሞ በየተስ ይናከሳሉ ደግሞ አያችሁት? እዩትላችሁ አያችሁት? ምርጥ ዶሮዎች እያቸው የኢትዮጵያ ዶሮ በሉተኝ። አያችሁት? ይሄን ሁሉ አጸዳድቼ ጨርሼ ማለት ነው። አንዝብዝብ ተዘብስበሽ ትበያለሽ። ቂጥሽ ወጣ፣ ቦርጭሽ ወጣ። የ6 ወር እርጉዝ፣ የ9 ወር እርጉዝ የምትሉ ማለት ነው። እንደዚህ ለፍቼ ነው እሺ፣ ተዘብስፌ አይደለም። እንደዚህ ተቃጥዬ ነድጄ ነው ማመጣው። በብርዱ በሙቀቱ ተቃጥዬ ማለት ነው። አያችሁ? አሁን ደግሞ ያለ ብርድ ብታይ ቆማጣ ያስታቅፋል። ማርያም ቆማጣ ያስታቅፋል ውዶችዬ። እና ይህን ይመስላል። እሺ ይኸውላችሁ ዶሮቹ ብዛታቸው አያችሁ? ይኸውላችሁ ዙሪያውን ዶሮ። አሁን ላይ ነው ወደ ቤታችን እና ፍቅሮችዬ ወሬ ያላበዛባችሁም። ደህና ዋሉልኝ። ባይ ባይ። ተከብስተልኛል በውጭና ማለት ነው። አሁን በልቼ አለፈ ነው ደግሞ ጠግራ